በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለበዓለ ጥምቀቱ በሰላም አደረሳችሁ አደረሰን። ከሀገር ውጭም ያላችሁ እንዲሁም በሀገር ውስጥ ያላችሁ ሁላችሁ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ አደረሰን እያለን እንግዲህ ከተክለ ቴዎፍሎስ ሰንበት ትምህርት ቤት ከቀርሳ ልደታ ፈለገ ብርሃን ቅድስት ልደታ ለማርያም ቤተክርስቲያንና አቡነ ገብረ መንፈስ ቅዱስ ቤተክርስቲያን እነሆ የጥምቀት የበዓለ ጥምቀት መርሃ ግብር ነው የምትከታተሉት። በዓለ ጥምቀቱ ለኛ ለክርስቲያኖች ዳግም ከክርስቶስ በውሃና በመንፈስ የተወለድንበት ታላቅ በዓል ነውና ይህ በዓል ከምንጭ አንድ ሆኖ የተነሳ ግን በተከፋፈለው ባህር መካከል በዮርዳኖስ መካከል አምላካችን ቅዱስ እግዚአብሔር እንግዲህ ሔዋንንም አዳምንም ባርነታቸው ለዲያብሎስ ሔዋን ክብሩ አመቱ ለዲያብሎስ አዳም ክብሩ ለዲያብሎስ በተባለበት እንግዲህ የዕዳ ደብዳቤያችን የተሰረዘበት እንዲሁም የተደመሰሰበት የሰው ልጅ ከክርስቶስ ጋር በመንፈስ አንድ የሆነበት ታላቅ በዓለ ጥምቀት ነውና ይህ በዓለ ጥምቀት ደግሞ ለኛ ለክርስቲያኖች ልዩ ነው። ያም ልዩ የሚያደርገው ምንድነው? አምላካችን በወንጌሉ እንዳለው ሰው ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔርን መንግስት ሊወርስ አይችልም ብሎ እንደተናገረ ሁሉ የእግዚአብሔርን መንግስት ለመውረስም ጭምር የጉዟችን መነሻ የሆነ ነው። በልደቱ ዳግም ተወለድን፣ በጥምቀቱ ዳግም ተወለድን፣ እንዲሁም በትንሳኤው ደግሞ ከክርስቶስ ጋር አንድ እንሆናለንና ይሄ ምስጢር የተፈጸመበት ታላቅ ዕለት ነውና እነሆ የብርሃነ ጥምቀቱ በረከት ረድኤት ከሁላችን ጋር ይሁንላለው። ከባለ ጥምቀቱ በረከቱን ረድኤቱን ለሁላችን ያሳትፈን። መልካም ባለ ጥምቀት ይሁንልን። አመሰግናለሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ጥምቀት በሰላም በጤና አደረሳችሁ። እንግዲህ በዓሉ በጣም ደስ የሚል በኢትዮጵያ ኦርቶዶክስ በመላው ዓለም እየተከበረ ነውና እንደ አቃቂ ቃሊቲ ደግሞ ከጥምቀተ ባህር ታቦታቱን ይዘን ወደየገዳማቱ ወደየአጥቢያ ቤተክርስቲያን እየሸኘን ነው ያለው። ከትላንትና ጀምሮ ሰንበት ትምህርት ቤቱ በተመደበበት በዝማሬ አገልግሎት ካህናቱ ታቦተ ሕጉን በማጀብ በበገና ህዝቡ በዝማሬ ወጣቱም ደግሞ በስነ ስርዓትና በዝማሬ እያገለገለ እንዲሁም የጸጥታ አካላትም ደግሞ ታቦታቱን መምናኑን አጅበው ደስ በሚል ሁኔታ ነው እየተከበረ ያለውና ፍጻሜውን እግዚአብሔር ያሳምርልን። ምስጋናውን ሁሉ እግዚአብሔር አምላካችን በቸርነቱ ይቀበልልን። በዓሉ የሰላም የፍቅር የጤና እንዲሆን እንመኛለን። መልካም በዓል ይሁንላችሁ። እኔ የመዝሙር ክፍል ተጠሪ ሮቤል አባቡ ይባላለሁ። መጀመሪያ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላምና በጤና አደረሳችሁ። እንደምታዩት ዘማሪዎቹም በሚገባ መልኩ ወሩን ሙሉ አጥንተው ለበዓሉ ድምቀት የዘመሩ ይገኛሉ። እንግዲህ በዓሉን አምላካችን ኢየሱስ ክርስቶስ የሰላምና የፍቅር የጤና ያርግልን። የማህበረ ንፍታሌም ሰብሳቢ ነኝ። ያው ዛሬ እንደምታዩት የ2018 የጥምቀት በዓል ለማክበር ሁላችንም እዚህ ቦታ ላይ ተገናኝተናል። ማህበሩ ሰፊ ስራዎችን ቢሰራም አንዱ ደግሞ የጥምቀት በዓል ነውና የተለያዩ ዝግጅቶችን አድርገናል። በዚህ ጥምቀት ላይ እንደምታዩቸው እዚህ ጋር መለከት የሚነፉት ነጋሪት የማህበሩ አባላት ናቸው። ሁሉ መግለጽ ይባላልኝ የማህበረ ንፍታሌም አባል ነኝ። በዚህ 2018 ዓመተ ምህረት የጥምቀት በዓልን በደመቀ መልኩ ለማክበር ጥረት እያደረግን ነው። እናም ደግሞ ከማህበሩ አባላት በተጨማሪ በአካባቢው ወጣቶች በማስተባበር ምናምን አብረውን እንዲሆኑ እያደረግን ነው። መልካም በዓል።
አበበች ጨመረ እባላለሁ። የመጣሁት ከቀርሳ ልደታ ፈለጋ ብርሃን ልደታ ቤተክርስቲያን ነው። የተክለ ቴዎፍሎስ ሰንበት ተማሪ ሲሆን በሀገር ውስጥም በውጭም ላላችሁ ኦርቶዶክስ ተዋሕዶ ኢትዮጵያውያን በሙሉ እንኳን ጥምቀት በዓል በሰላም በጤና ያደረሳችሁ። በዓል የሰላም የጤና እንዲሆንላችሁ እመኛለሁ።